ከመቶ ዓመት በፊት ትንቢት ተነግሮለት ኢየሱስን በክብሩ አይቶ የተደሳው ነቢይ ቲቢ ጆሹዋ አጭር የሆነች የሕይወት ታሪኩ። ነቢይ ቲቢ ጆሹዋ ማን ነው? እግዚአብሔር ከሥራ ይልቅ ጸጋን መርጧል። በኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ ያለው ሐሳብ ይሄ ማለት ደካሞች ደርሱ ቢመጡ በድካማቸው ይረዳቸዋል፣ ብርቱዎችን እንደሚረዳቸው ሁሉ ማለት ነው። እግዚአብሔር ደካሞች መሆናችንን ያውቃል። ስለዚህም ነው ጸጋን የመረጠው። እግዚአብሔር ከጸጋ ይልቅ ቢመርጥ ኖሮ ሰው በሰራው እነማንን መርዳት እንዳለበት ወይም ስራውን እንዴት እንደሚሰራው የመምረጥ የራሱ ስልጣን ይኖረው ነበር። እናም ጦርነቱ ለብርቶች እንጂ እንደኔ ላለው ደካማ ሰው ባልሆነም ነበር። ሩጫውም ለፈጣኖች እንጂ እንደኔ ላለው ሰው ባልሆነም ነበር። ኢሳይያስ ምዕራፍ 6 ቁጥር 8 የጌታም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። ቲቢ ጆሹዋ በዚህ አይነት መንገድ ራሳቸውን ለእግዚአብሔር ፍቃድ ከሰጡ ሰዎች አንዱ ነው። እግዚአብሔር ከጸጋ ይልቅ ሥራን መርጦ ቢሆን ኖሮ የእርሱን ጸጋ ማንም ቢሆን መቀበል ባልቻለም ነበር። በእርሱ ጸጋ በሚል ስብከቱ እንደገለጸው በተለመደው መንገድ ችሎታና ክህሎት እያልን የምንገነዘበው ጥበብ በሕይወት ለሚኖረን ስኬት ዋስትና የሚሰጠን ነገር አይደለም። ካለን አካላዊና አይምሮአዊ ብቃት ይልቅ የእግዚአብሔርን ትኩረት የሚስበው የልባችን መልካምነት ነው። ይህ የሚገልጽልን ነገር ቢኖር እንደኔ ያለው ደካማ አንደበተ ጉልድፍ ባለፈጣን እግርና የቀለም ዕውቀት የሌለው እግዚአብሔርን አብዝቶ ሊያመሰግን የሚገባው በዚህ ምክንያት በመሆኑ ነው። የማይታመን የሚመስል የሕይወት ጉዞ ከጀመረበት ጊዜ ጀምሮ የእግዚአብሔር እጅ በግልጽ በሚታይ ሁኔታ ከነቢዩ ጋር አብራ ተንቀሳቅሳለች። የተወለደው ሰኔ 12 ቀን 1963 እንደ አውሮፓውያን አቆጣጠር አኮኮ ውስጥ በምትገኝ አርጊዲ በምትባል መንደር ውስጥ ነው። የእናቱ የእርግዝና ጊዜም የተለመደ አልነበረም። ከመወለዱ በፊት ልጁ በእናቱ ሆድ 15 ወራት ነበር የቆየው። ሌላው ታላቅ ነገር ሕፃኑ ከመወለዱ ከ100 ዓመት በፊት የተነገረው የትንቢት ቃል ሲሆን እንደ ትንቢቱ ኦ አሲን በተሰኘው በዚህ የአገሪቱ ክፍል ከደሃ ቤተሰብ የሚወለድ ሕፃን እንደሚኖርና እግዚአብሔርም በታላቅ መንገድ እንደሚጠቀምበት ተናግሯል። ሌላው ሳይነገር መታለፍ የማይገባው ነገር ደግሞ ሕፃኑ በተወለደ በ3ኛው ቀን በቤቱ ጣሪያ ላይ የወደቀ ትልቅ ቋጥኝ ሕፃኑን ለጥቂት ስቶት ሕይወቱ የተረፈው መሆኑ ነው። ይህ ክስተት ነበር እናቱ የልጁን ስም ቲሚቶፕ ማለትም እንዳመሰግንህ ግድ የሚለኝን ታላቅ ሥራ አድርገህልኛል ስትል የሰየመች። በአርጊዲ በሚገኘው በስቴፓንስ አንግሊካን የመጀመሪያ ደረጃ ትምህርት ቤት በነበረበት ጊዜ የተማሪዎች ክርስቲያናዊ ህብረት መሪ ነበር። ምንም እንኳን በእድሜው ትንሽ ቢሆንም በትምህርት ቤት ውስጥ በሚደረጉ መንፈሳዊ ስብሰባዎች ጸሎቶችን የሚመራው እርሱ ነበር። ከዚህም በላይ ትንሹ ፓስተር እየተባለ ይጠራ ነበር። በችግር ምክንያትም የሁለተኛ ደረጃ ትምህርቱን ማጠናቀቅ አልቻለም። የቀደመ ህይወቱን አስመልክቶ እንዲህ በማለት ተናግሯል። እኔ ራሴን ያገኘሁት ከሚያንገፈግፍ ኢኮኖሚያዊ ሁኔታ ውስጥ ካለ ቤተሰብ ውስጥ ነበር። የተወለድኩበት ሁኔታ አሰቃቂ ድህነት የሞላበት ነበር። የተገኘሁት እጅግ ትሁት ከሆነ ቤተሰብ ነው። ድህነት ቤተሰባችንን ሰብሮት ነበር። ያለች ጥቂት ትምህርት ያገኘሁትም በከፍተኛ ጥረት ነው። እኔ በነበርኩበት የድህነት ህይወት ውስጥ ተወልደው እኔ ያደረኩትን ጥረት ያላደረጉ ብዙ ሰዎችን አውቃለሁ። እነርሱ ሁኔታው በፍቃዳቸው እንዲሰለጠን ፈቅደውለታል።
ራእያቸው በግራ መጋባት፣ በውድቀት እና ወደ ኋላ በመጓዝለት ላይ ወድቆ ተሰባብሯል። በመጀመሪያው የህይወታችን ዓመታት ትኩረታችንን ሰጥተን በተጋንበት ጉዳይ እንደምንነቀፍ እናውቃለን። በራሱ በቲቢ ጆሹዋ የተጻፈውና ትልቅ የሆነው ነገር ሁሉ የሚጀምረው ከትንሽ ነው በሚለው ጽሑፍ ውስጥ በዚህ ጉዳይ ላይ ሰፊ ዘገባ አቅርቧል። ገና በህይወቱ የመጀመሪያ ዓመት ጀምሮ እግዚአብሔር ምን ያህል እንደሚያስፈልገው ተረድቶ ነበር። በመሆኑ በዙሪያው ያለው ሁኔታ ከእግዚአብሔር ጋር ያለው ግንኙነት እንዲያበላሽበት አልፈቀደም። ነብዩ በራሱ አንደበት የእግዚአብሔርን ጥሪ ምሪት እንዴት ሊገነዘበው እንደቻለ እንዲመለከተው ገልጸዋል። ከህይወት በኋላ ህይወት። ለ3 ተከታታይ ቀናት ራሴን ስቼ ነበር። እናም አንድ እጅ መጽሐፍ ቅዱስ ይዞ ወደ ልቤ ሲያመለክት አየሁ። ያ መጽሐፍ ወደ ልቤ ውስጥ ሲገባ የቀደመውም ልቤ በፍጥነት በመጽሐፍ ውስጥ ዘልቆ የገባ መሰለኝ። ከዚያ ወደ ማስተዋል መጣሁ። የቀደሙትን ሐዋርያትና ነቢያት አባቶች አየሁ። ከነርሱም ጋር ፊቱን ልመለከት ያልቻልኩት አንድ ደግሞ ነበር። ፊቱን ማየት ያልቻልኩት ፊቱን እስከ መንግሥተ ሰማይ ድረስ ከፍ ያለ ስለነበር። ይህ አብሮን የተቀመጠው አዳኛችን ጌታ ኢየሱስ እንደሆነ አምናለሁ። በመካከላቸው ተቀምጬ ራሴን አገኘሁት። ከጥቂት ጊዜ በኋላ ያው አስቀድሞ ያየሁት ፊቱን ግን መመልከት ያልቻልኩት ታላቅ ብርሃን የተጎናጸፈው እስከ ሰማያትም ድረስ ከፍ ያለው በአየርም ላይ የሆነው የረጅሙን ሰው እጅ አየሁ። የሌሎቹን ሐዋርያት ፊት ግን መመልከት ችዬ ነበር። በተለይም ሐዋርያትን ጴጥሮስንና ጳውሎስን፣ ነቢያትም ሙሴና ኤልያስን፣ ሌሎችን ስማቸው በደረታቸው ላይ በጉልህ ተጽፎ ነበር። በኋላም እንዲህ የሚልን ድምፅ ሰማሁ። እኔ አምላክህ ነኝ፣ የሰማያዊውን አባት ሥራ ትሠራ ዘንድ መለኮታዊ የሆነ ተልእኮ ሰጥቻለሁ። በዚያው ጊዜ ውስጥ ለዚያው የረጅሙ ሰው እጅ እንደ ትንሽ መስቀልና ትልቅ መጽሐፍ ሰጠኝ። ትልቅነቱ አስቀድሞ ወደ ልቤ ከገባው መጽሐፍ ይልቅ የገዘፈ ነበር። የተሰጠኝም በጊዜውና በስሙም ጸልቼ ብገፋ ትልቅ መስቀል እንደሚሰጠኝና ይህንን ባላደርግ ግን ተቃራኒው እንደሚሆን ከሚገልጽ የተስፋ ቃል ጋር ነበር። የዚያን ጊዜ የረጅም ሰው ድምፅ እንደገናም እንዲህ ሲል ሰምቼው ነበር። ፊቱን ግን አላይም ነበር። እኔ ጌታና አምላክህ ነኝ፣ ያለውና የነበረው ኢየሱስ ክርስቶስ፣ ለሐዋርያትና ለነቢያት ሁሉ ትእዛዝን እሰጣለሁ። ያው ድምፅ ለኔ እንዲህ በማለት ተናገር። ስለ ነፍሳት ድነት ባንተ ውስጥ አልፌ በትምህርት ስብከት፣ በተአምራትና በድንቅ አስደናቂ መንገዶች አሳያለሁ። ከዚያ ጊዜ በኋላ በየዓመቱ ለእግዚአብሔር እንዳለኝ ታማኝነት መጠን በራእይ መስቀሉን መቀበል ቀጠልኩ። ትልቅ መስቀል ማለት ለኔ እንደገባኝ የበለጠ ኃላፊነት ማለት ነው። ምሳሌነቱ መንፈስና ሕይወት ነው። መንፈስ ቅዱስ ወይም የእግዚአብሔር ቃል መንፈስና ሕይወት ነው። እርሱ ከቃሉ ውጭ ምንም ነገር አያደርግም። የሮሜ መጽሐፍ ምዕራፍ 8:16 እንደሚናገረው የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጁን እንድንመስልም እግዚአብሔር አባት መንፈሱን ሰጥቶናል። እግዚአብሔር ሆይ ስለ መንፈስ እናመሰግናለን። በፍቅርህና በኃይልህ ሙላን። በየቀኑ በየሰዓቱ ወደ ራሱ ወደ ክርስቶስ መልክ ለውጠን። ልጆቹ የሆን ዘንድ አስደናቂውን ዕድል በተቀበሉት ሁሉ ላይ እግዚአብሔር መለኮታዊ ቅባቱን ያፈሳል። መለኮታዊ ለሆነው ጥሪ በመታዘዝ ቲቢ ጆሹዋ 8 አባላትን ይዞ አገልግሎት ጀመረ። ትንቢታዊ በሆነው ስያሜ ዘ ሲናጎግ ቸርች ኦፍ ኦል ኔሽንስ የሚል ስም ሰጠው። በዚህም ቤተ ክርስቲያን ውስጥ ዋናው መጋቢ ሆነ። ዛሬ በእግዚአብሔር ጸጋ እንደ እምነት አገልጋይነቱ የእግዚአብሔርና የሰዎችን ተጠሪ ነው። አገልግሎቱ የተጀመረው በጥቂቱ የነበረ ቢሆንም ዛሬ ግን የናይጄሪያን ድንበሮች ተሻግሮ ወደ ዓለም ህዝቦች ደርሷል። በተግባር እንደታየው እጅግ በርካታ ችግሮችና መሰናክሎች የሞሉበትን
ረጅም ጎዳና ተጉዟል። ይሁን እንጂ በእነዚህ ሁሉ ዓመታት ውስጥ በጉዳዮቹ ሁሉ ላይ የማይታዩት የእግዚአብሔር እጆች ጣልቃ ይገቡ ነበር። በየትኛውም ሁኔታ ውስጥ እግዚአብሔር ምን ይላል በሚለው ዋና ጉዳይ ላይ ትኩረቱን ያደርጋል። ኢየሱስ ክርስቶስን የሕይወታቸው ዋና ላደረጉ ሁሉ ሁልጊዜም የተሻለ ነገር ነው ከፊታቸው ያለው። ይቀጥላል።